ኢትዮጵያ 1961 ዓመተ ምህረት ጀንበር በአዲስ አበባ ሰማይ ላይ ልትጠልቅ አቀላልታ ነበር። አንድ የተበሳጨ መነኩሴ በብስጭት የምንኩስና ቆቡን ከራሱ ላይ መነጨቀውን የምንኩስና ቀይ አስኬማ ከአዲስ አበባ እምብርት አቡነ ጴጥሮስ ሐውልት ግርጌ ወርውሮ ሲጥለው በዚያ የሚያልፍ መንገደኛ በትንግርት እየተመለከተው ነበር። ከአራዳው ጊዮርጊስ ቤተክርስቲያን በታች ወደሚገኙት መሸታ ቤቶች እየተገላመጠ ወርዶ አማርጦ ገባ። ሲጠጣ ቢያመሽም ሽንቱ ከመምጣቱ በቀር ፍንክቻ አላለም ነበር። አሁንም ብቻውን እየተበሳጨ ከማንም ጋር አንተራ ሳይገጥም የጠጣበትን ሸሪታ ከፍሎ ሲወጣ በምናምንት የተወጠረችው ከረጢቱ በጉያው አጥብቆ ይዞ ነበር። ወይኔ ዲዲሞስ ይላል በየደቂቃው። ከአሁን ወዲህ ማንም አባ ዲዲሞስ ብሎ እንዳይጠራኝ። ማንም እኔ አያሌው በላይሁን ነኝ። አያሌው በላይሁን ነኝ። አያሌ ጀግናው አያሌው እንደ ዝንጀሮ ሮጦ ያደገው። ማንም ካሁን በኋላ አባ ዲዲሞስ ብሎ እንዳይጠራኝ። ማንሽም አባ እንዳትይ፣ አባሽን ፈልጊ እያለ ወደ አቡነ ጴጥሮስ ሐውልት ተመለሰ። ሽንቱ ፊኛውን እንደ ንፍፊት እንደወጠረው ነበር። ከአቡነ ጴጥሮስ ሐውልት ላይ ሽንቱን በረጅሙ እያንፎለፎለ አንተ ድንጋይ እሸናብሃለሁ ሲል በአካባቢው የሚያልፉ ሰዎች መንገዳቸውን ገተው መሳቅ ጀመሩ። አንተ ድንጋይ እሸናብሃለሁ፣ ይሄው እኔ ግን አለው እንቁልልጭ። አንተ ድንጋይ ሆነሃል፣ ድንጋይ ሆነ ቀረ። ተው ብያን ነበር። አንተ ድንጋይ ክፉ ቀን ማለፊያ ጥበብ አልነገርኩም ነበር። አንተ ድንጋይ ሆን ብለህ ነው። ክፉ ቀንን በጥበብ ከማለፍ በላይ ጥበብ የለም። አንተ ድንጋይ ይህንን ነግሬ ነበር። ይቺ ደም መላስ የለመደች ሀገር የምትለወጥ መስሏል። ቴዎድሮስን በላች አልተለወጠችም። ገብርዬን በላች አልተለወጠችም። ሚኒሊክን ደገመች አልተለወጠችም። ፋሲልን በላች አልተለወጠችም። አሉላን በላች፣ አንተንም በላች አልተለወጠችም። የበላይን ደም የጠጣች ይሄው አልተቀየረችም። ስንት ጀግኖች ሞቱላት፣ አልተቀየረችም። አልነገርኩህም ጴጥሮስ፣ አልነገርኩህም? አትሰማም? ወይኔ ዲዲሞስ፣ ወይኔ አያሌው በላይነህ። አንተ ብትኖር ኑሮ ይሄን አቡነ ዲዲሞስ ባል ነበር። የዚች ሀገር ዕጣ ፈንታ በእጃችን ይወድቅ ነበር። እንለወጥ ነበር። ግን ሞትክ። ተው እያልኩ ሞትክ። ጵጵስና ሻትሾመኝ ሞትክ። ይሄው እኚኛው ጳጳስ የዳጋ እስጢፋኖስ ገዳማ አበምኔት እንኳን ያርጉኝ ብላቸው ከለከሉኝ። አባ ጀንበሩን ሾሙት። አንተ ብትኖር ግን ወንበዴዎች ጵጵስና ሆኖ አይሾሙም ነበር። እኔና አንተ የምናውቀው የዚች ሀገር ውድ ሚስጥር በወንበዴዎች እጅ አይገባም ነበር። አፈር ብላ፣ አፈርስ በልታል። አንተ ድንጋይ ሸናብሃለሁ። አንተ ድንጋይ ስልጣን ፈልጌ እንዳይመስልህ። አበምኔት ስልጣን አለመሆኑን ታውቃለህ። ጵጵስናም ተራ ነገር መሆኑን አታጣውም። ለምን ስልጣኑ ሳሰጠኝ ሞትክ? ለግሌ እንዳልሆነ እያወክ ለዚች ሀገር ታላቅ ስላን እንሰራለን ተስማምተን ገዳይ። አንተ ድንጋይ ሸናብሃለሁ። አንተ ድንጋይ ጓደኞች ተመችቷቸው በማርቼዲስ ሲንሸራሸሩ ይሄው አንተ ድንጋይ ሆነ ቀረ። ድንጋይ ሸናብሃለሁ እያለ ሲለፈልፍ አንድ ወጣት ድንጋይ አይደለም እያለ በደም ፍላስ ዘሎ ግብግብ ገጠመው። ድንጋይ ነው። ሐውልቱ ላይ ሲሸናበት የነበረው ዕቃውን አራግፎ ወደ ሱሪው ሰገሰገው። ድንጋይ ነው፣ ድንጋይ አይደለም። እድሜው በግምት ወደ 25 ዓመት የሚጠጋ ወጣት ተንተገተገ። ወጣቱን ያውቀዋል። በዛ ወቅት አለ የሚባል ገጣሚ መሆኑን ያውቃል። ይህን ወጣት እዛው አቡነ ጴጥሮስ ሐውልት አጠገብ ማስታወቂያ ሚኒስቴር ስብሰባ ሲገባ በጊዜ አይቶት ነበር። ወጣቱ ከስብሰባ ሲወጣ ጠብቆ ሐውልቱ ላይ መሽናቱና ከወጣቱ ጋር ግብግብ መግጠሙ ሁሉ ወጥመዱን በትክክል ማጥመዱንና ወጥመዱን በጊዜ መያዙን እያረጋገጠ ነበር። አንገት ለአንገት ተናነቁ። በቡጢ ሲቃመሱ ያወጣት በትክክል ጸጋዬ ገብረመድኅን መሆኑን እያጤነ ነበር። ማስታወቂያ ሚኒስቴር ተሰብስበው የነበሩ ሰዎች ገላገሏቸው።